ከዚህ ማገዝ አለብን እኛ። ሰላም የተወደዳችሁና የተከበራችሁ የአበሻ ዴሊ ቤተሰቦች፣ ዛሬም ማጠር ያለ ግንባር መረጃና ፖለቲካዊ ውይይቶችን ይዘን ስለመጣን ከመረጃው በፊት ይህንን ቪዲዮ ላይክ ያድርጉ። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ሐሳብ አስተያየት እንዳይረሳ። ቀጥታ ወደ አመጣነው መረጃዎች እናልፋለን። በርካታ የጦር ተሽከርካሪዎችና ጀቶች ወደ ገንዳ ውሃ አቅጣጫ ማለትም ወደ መተማ መንቀሳቀሳቸው ታወቀ። የአብይ አህመድ መንግስት ከሁለት ክፍለ ጦር በላይ አሰማርቶ የመተማ ከተሞችን ለመቆጣጠር ዛሬ ማለዳ ከባድ ውጊያ መቀስቀሱ ታውቋል። ከሱዳን በኩል አንድ ክፍለ ጦር የሚመራ የአየር ወለድ ኮማንዶ ሱዳን አየር ማረፊያ በማረፉ ወደ መተማ ውጊያ መከፈቱ ነው የተነገረው። ጀግናው የፋኖ ኃይል ሶስቱንም ከተሞችን ላለማስነጠቅ ከአገዛዙ ጋር ለአስጨራሽ ትግል እየተደረገ መሆኑን ለማወቅ የተቻለው። አሁንም ከገንዳ ውሃ አቅጣጫ የመድፍ ድብደባ እየተፈጸመ እንደሚገኝ ምንጮች ገልጸዋል። ፊልድ ማርሻል ብርሃኑ ጁላና አበባው ታደሰ ወደ ሶማሊያ በማቅናታቸው አየር ኃይሉ በተጠንቀቅ እየጠበቀ ስለመሆኑ ይፋዊ መግለጫ ሰጥቷል። የኢትዮጵያ አየር ኃይል በሶማሌላንድ ጊዜያዊ የአየር ኃይል መቆጣጠሪያ ጣቢያ እያቋቋመ መሆኑ እየተነገረ ነው። ውጥረቱ ወደ ለየለት ቀውስ እያደገ ነው። በድንጋጤና በፍርሃት የመሪነት ክብሩንና በራስ መተማመኑ የተነጠቀው አብይ አህመድ አሊ ከፍተኛ ስጋት ላይ እንዳለ ነው ለማወቅ የተቻለው። በተያያዘም በጤና ጣቢያና ትምህርት ቤቶች መሽጎ የተቀመጠው የአገዛዙ ጦር እርምጃ እንደተወሰደበት ተነግሯል። በሜዳ ወረዳ ሬማ ከተማ በትምህርት ቤቶችና በጤና ጣቢያዎች ውስጥ መሽጎ የተቀመጠው የሥርዓቱ አገልጋይ ወታደር መደምሰሱ ተሰምቷል። በዛሬው ዕለት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ ዳዊት ክፍለ ጦር በሜዳ ወረዳ ሬና ከተማ መሽጎ የተቀመጠውን የአገዛዙ ጦር ከበባ ውስጥ በማስገባት ከተማዋን መቆጣጠር መቻላቸውን ገልጸዋል። ከጠዋቱ 12 ሰዓት ጀምሮ በተደረገው ለአስጨራሽ ውጊያ ጠላት በትምህርት ቤትና ጤና ጣቢያዎች የመሸገው የአገዛዙ ጦር ሙትና ቁስለኛ በመሆን ሬማ ከተማን የአጼ ዳዊት ክፍለ ጦር መቆጣጠር መቻላቸውን ቃል አቀባዩ ገልጿል። ተጨማሪ ባገኘነው መረጃ አማራ ሳይንት መቅደላ ክፍለ ጦር ፋኖች በዘመቻ ይታገሱ አረጋው ድል ተቀዳጁ። በዋርካው ምሬ ወዳጁ የሚመራው የአማራ ፋኖ በወሎ አማራ ሳይንት መቅደላ ክፍለ ጦር በዛሬው ዕለት ነሐሴ 30 ቀን 2016 ዓ.ም በሳይንት ቀጠና ምጥቅ አፋፍ ላይ ድል ተቀዳጅቷል። የአማራ ሳይንት መቅደላ ክፍለ ጦር አትሮስ ብርጌድ ባደረገው ትንቅንቅ በሰጠቃ ቀበሌ አስገራሚ ጀብድ የፈጸመ ሲሆን ከክፍለ ጦሩ ባገኘነው መረጃ መሰረት በርካቶቹ ሲደመሰሱ 9 ሚሊሻዎች ደግሞ መማረካቸውን ለማወቅ ችለናል። የብልጽግና ተላላኪ የሆኑ የሚሊሻ ኃይሎች መከላከያው ለኛ ሽፋን ይስጠን እኛ እንደመሳቸዋለን ብለው ቢገቡም የአርበኛ ይታገሱ አረጋው የመንፈስ ልጆች ገሚሱ ሚሊሻ ሲደመስሱት ቀሪው 9 ሚሊሻዎች ደግሞ ማርከዋል። የክፍለ ጦሩ መሪዎች ዘመቻ አርበኛ ይታገሱ አረጋው በድል ታጅቦ በድል ይቀጥላል ብለዋል። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ለዛሬ ያመጣሁላችሁ አጠር ያለ የግንባር መረጃ ይህንን ይመስላል። አማራዊና ፖለቲካዊ ውይይቶችን ሰምተን የምንሰናበት ይሆናል። እኔ ከወዲሁ ልሰናበታችሁ። መልካም ቀሪ ጊዜ። ዲያስፖራው እጁን መዘርጋት መጀመር አለበት። እንዲተኝተናል እኮ ሁነኛ የሆነ ለሌባ የማይመች ሲስተም ሰርቶ ይኸው እየተናገሩ ነው። እንዴ ከየት ከሰማይ ያምጡት? ክላሽ ይዞ እየሄደ ነው። ሰርቶ የሚያመጣው ገንዘብ ሊኖር አይችልም። ጦርነት ላይ ነው። ሲስተሙ ዲስረፕትድ ነው። ፋይናንሻል ፍሎውም የለም። ትሬድ በትክክል አይካሄድም። ስለዚህ ከዚህ ማገዝ አለብን እኛ። አዎ ጥሩ ነው። ሌላም ዘሜም እንደዚሁ የአንደኛ ክፍለ ጦር ዓመታዊ በዓል ዝግጅት አስመልክቶ የሰጠው እንትን አለ። በጣም አሪፍ ንግግሮች ነበር ያደረገው። አይ ቲንክ ሌሎችም ፋኖም ወኪሎቻቸውን የላኩ አሉ፣ ከጎንደርም ያሉ። ጥሩ መሬት ላይ ጥሩ እየተሰራ ነበረ። ችግሩ እዚህ ሳይበር ያለው ነው። ሳይበር ያለውን ግን ደግሞ ደብቀንም ደግሞ ሸፋፍነለት የሚሆንም አልሆነም። መሬት ላይም አልፎ አልፎ እየሄዱ ኢንቶክሲኬት የሚያደርጉበትም ሁኔታ አለ። ምክንያቱም ግንባራቸውን ለጥይት አሳልፈው የሰጡ ወንድሞቼ የሚያደርጉትን ትግል እዚህ ሆኖ መጠምዘዝ አስፈላጊ ስላልሆነ ማለት ነው። ይህን ያህል ነፃነት መስጠት ይገባን ነበረ። እያየ ነው ያለነው በተለያየ ሁኔታ መጠምዘዝና ሀሳባቸውን የማስቀየርና እንትን ማለት ይሄ መቆም አለበት።
መራራ ትግል ነው እየተደረገ ያለው። የእውነት ትግል ነው እየተደረገ ያለው መሬት ላይ። እኔ በዚህ በዲያስፖራ በኩል ግን እነዚህ የጉተታ የሚያደርጉትን እንትኖች በጣም ኢንቶክሲኬትድ የሚያደርጉት ነገር አለ። ግን ይህንን የግድ ማጋለጥም ያስፈልጋል ብዬ አምናለሁ። እዛው ላይ ዱዌል ማድረግ አያስፈልገንም። ወደ ፋኖቹ ትሪክል ዳውን እንዲያደርግ መፍቀድ የለብንም። ፋኖቹ የሚያንጠለጥሏቸውን ነገሮች እያራገፉ እየሄዱ በራሳቸው ሰልፍ ኮንፊደንስ ተማምነው ዲሲሽናቸውን በራሳቸውና በራሳቸው ብቻ ፖለቲካውንም ማስኬድ ሁሉንም ይችላሉ። አድሚኒስትሬሽኑን ይችላሉ፣ ፖለቲካውን ይችላሉ፣ ውጊያውንም ይችላሉ። በጣም ከምትኮሪበት በላይ ቶርዲት ከምትገምቹ በላይ በጣም የሚያኮሩ ጠንካራ ልጆች ያሉበት ነው። ሁሉም ቦታ መሐንዲሶች፣ ምሁራን፣ ተመራማሪዎች፣ የጤና ባለሙያዎች፣ የግብርና ባለሙያዎች፣ መምህራን፣ ሁሉም ከየወክ ኦፍ ላይፍ ኢንቮልቭ ያደረበት ፖሊስ ምናምን ሁሉ የነበረ ምንም አሁን አንድም የወንጀል ድርጊት አትደረግም። አሁን እዛ አካባቢ ወንጀልን የሚከታተል ቡድን አለው። ጦርነቱን ውጊያውን የሚዋጋ ቡድን አለው። ደህንነቱን የሚሰራ ቡድን አለው። በዚህ መልኩ የተጠናከረ ነው ያለው እና በጣም ከሚገባው በላይ እንዴት እንዳኮሩኝ ልነግርሽ ነው። እና ኢንተርፌራንስ አያስፈልግም። እነሱን ትረስት አድርገን የእነሱን በጎደላቸው ላይ ብቻ መሙላት ነው የሚያስፈልግም። ፕሮፓጋንዳ ላይ እዚህ መስራት የሚገባንን፣ ዲፕሎማሲ ላይ መስራት የሚገባንን መስራታችን እያጎደለብን ያለው እና የእኛ ፎከስ መሆንም ያለበት እሱ ነው። አስረስ ነግሮናል። አክቹዋሊ ዳያስፖራው መውሰድ ያለበትን ሮል መውሰድ ሲገባው የማይገባው ሮል ላይ ወስዶ ነው ችግር እየፈጠረ ያለው እንዳለው። አሁንም ሮላችንን ወስደን ሰፖርት ማድረግ ይኖርብናል ማለት ነው የምፈልገው። አመሰግናለሁ ቶርዴ።